ዛሬ ውጭ ነን፣ ዘና ዘና እያልን ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የይስሪ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። ዛሬ ዘና ልንል ወጥተናል ውጭ። መጀመሪያ ላይ ያያችሁት እንግዲህ መኪና ለመለማመድ እየሞከርኩ ነው። ቦታው ይመቻል፣ እንደምታዩት ደስ ይላል። እዚህ ጋር ወንድም ሴትም ልንዝናና ሄደን ነው። ወንዶቹም ሴቶቹም እዛው ነው እራት የምንሰራው፣ እዛው ነው እራት የምንበላው። ቦታው ደስ ይላል እና መኪና መለማመድም ይቻላል እዛው። እና ዛሬ በቃ ውሏችን በዚህ መልኩ እያሳለፍን ነው። ሀበይቢ እንኳን ደህና መጣችሁ፣ እንኳን ደህና መጣን። ተከታተሉን። ዛሬ ወግ ከኛ ጋር ማለት ነው። ውጭ ነን፣ በቃ ውጭ ነን። ሊበላ ነው፣ ሊሰራ ነው እራት፣ በቃ እዛው ነው። እና የስራ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር አድርጉ፣ ኖቲፊኬሽን አብሩ። ኦኬ። እና ላይክ አንድ ሰብስክራይብ እንዳትረሱ፣ አበረታቱኝ ውዶች። ይኸውላችሁ ደስ የሚል ነው። አትክልት ዛፉ ምናምን ደስ ይላል። አስፋልት ዳር ነው፣ አስፋልት አለ እና ሰዎቹ ከጀርባ ናቸው። ቀስ እያልኩ እያደባሁ ምናምን ሾከክ እያልኩ ነው እንትን የምለው ቪዲዮ የምሰራው። ተመልከቱ ይሄን ቦታ እንዴት እንደሚያምር መስላ፣ ደስ ይላል። ወክ እያደረጉ ነው ሰው፣ ሮጥ ሮጥ ያለ ይሄን ዙሪያው እንዳለ ነው ወክ የሚያደርጉት። ያን መሄድ የፈለገ ማለት ነው። እንቀሳቀስ የኛ መኪና ናት። ከታች ይሄ የወንዶቹ ማረፊያ ነው። እዛ ጋር ልጅቷ አለችበት፣ ሴቶቹ ያለ ነው ልጅቷ ያለችበት ማለት ነው። እና ይሄው ፈርሸውታል። ብር ተከፍሎ ነው ምናምን። ለዚህ አሁን 120 ብር ነው መሰለኝ። የወንዶቹ 60 የኛ 60 120 ብር ይከፈልና ፍራሹን ስለሰጠ ብቻ ማለት ነው። እንግዲህ ውጭ ነው ያለ ነው። መሬት ላይ ነን። መሬቱ መንግስት ነው፣ ግን እንደዚህ ያደረጉ የተጠቀሙ ነው አረቦች ራሱ። በቃ አሁን ላይ ኑሮ ከመወደዱ የተነሳ ብር 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 ብሏል ሁሉም ብር። እና ይሄን ዝም ብለን በፊት አሁን ዝም ብለን ነበር ሂደን ወክ አድርገን ምናምን ማረፍ ከፈለን እዛው አርፈን መፈረሽ ከፈለግን ፈርሽን ቁጭ ብለን አምሽተን የምንመጣው። አሁን ግን ተከፍሎ ነው። እዛው አሉ ሰራተኛ አለ፣ ያነጥፋል፣ ምን ይላል፣ ተደውሎለት ቦታ ይይዛል ማለት ነው። እዚህ ቦታ አስቀምጥልኝ፣ እዚህ ጋር አበባዎች፣ አበባ ደስ አይልም? እና አረንጓዴው ምናምን በጣም ደስ የሚለው። ዛሬ በቃ ወጋችን በዚህ መልኩ ነው። እዚህ ጋር የወንዶቹ ነው። ጠጋ ብዬ ላሳያችሁ ብዬ ነው። መሀል ላይ መኪናቱን ያስቀምጥናት ወንድና ሴቱ ያኔ ልጅ ምናምን ስላሉ አበባዋ በጣም ታምራለች። ዛሬ በቃ ተበላ ተበላ ተበላ፣ አይስክሪም ተበላ ባችሁ። እና አሁን ምሽቱ እየተቃረበ ነው። ወደ ምሽቱ ሂደናል። ምሽቱ ድባቡ ደስ ይላል አይደል? እንዴት ነው? ወደዳችሁት? እስኪ ዘና እንበል። ይህ አትክልቱ ምናምን በጣም ነው የሚያምረው። ሀቂቃ የሆነ በቃ እረፍት ይሰማል እዚህ ቦታ ላይ ሂደን ስትመጡ፣ ሄደን ስንመጣ እረፍት በቃ አለ አይደለ? በጣም ደስ የሚል እረፍት አለው። ዋው ማሻአላህ ሄሎዊን እያያችሁ ነው አይደል? ተመልከቱ። እዚህ ጋር ወደ መስጂድ እየሄድን ነው። ሽንት ቤት ምናምን ፈልገን መስጂድ ሂደን እንትን ልንል ነው። እና ብታዩት ማለት ነው
ውስጡ ብታወጭ ብለው ግን ውስጥ እንትን አላደረገም። አሁን እራት ልንሰራ ነው። ይኸውላችሁ ዶሮይቱ 7 ዶሮ ነው። እራት ተበልቶ አልቆ ሻይ እየተሰራ ነው። ሻይ እየሰራን ነው። ወይኔ ሴትዮዋ ገባች እንዴ? አልገቡም። ገብተዋል። በለ እዚህ ጋር ሻይ እየሰራን ነው። እዚህ ጋር ቡና እየሰራን ነው። ሻይ ቡና ነው አሁን እየፈላ ያለው። ከዛ ቡና ይጠጣል። ከራት በኋላ ነው ሻይ ቡና እንላለን። ይሄ ደግሞ ሻይ ነው፣ የብቻው ሻይ እየሰራን ነው። እዚህ ጋር ይሄ እቃው ምናምን ነው የበላንበት ምናምን። እቃውን መኪና ላይ እንትን ብየዋለሁኝ። ያው የታጠበው ታጥቧል፣ አልጠራም። ያው ይደገማል፣ ቤት ይደገማል። እድሜ ለኔ እኔ ደህና ልሆን እና ቤት ይደገማል። ዝም ብሎ ለቅለቅለቅለቅ ተብሏል፣ ተደርጓል። በጣም ብዙ ሰው ነው ያለው። በጣም አሁን እንድንቀሳቀስ ነው ሰው ብለናል። ልጆቹ ጋር ወክ እያደረግን ነው። አጠቃላይ ይህን ይመስላል ውሏችን የዛሬው። በጣም ደስ ይላል እና እንዴት ነው ወደዳችሁት? ቆይታ እንዴት ነበር ከኔ ጋር? ላይክ እና ሰብስክራይብ እንዳይረሳ። ቤተሰብ አበረታቱኝ። ኦኬ፣ ወዳችኋለሁ። ኦኬ፣ የምሽቱ ድባብ ይሄን ይመስላል። ኢንሻአላህ አብራችሁኝ ብትሆኑ አብረን ወክ ብናደርግ ዋው! እና ብቻ ጨለማው ትንሽ የሆነ ደብዘዝ ያለ ቦታ ነው ያለንበት ቦታ። አትክልቱ ምንም ስላለ ማለት ነው። እዛ ነው። ይሄን ይመስል ነበረ የዛሬው ውሏችን እና ምሽታችን። መኪና መንዳትም ተለማምደናል። እንዲያታስቡ በቃ ወክ እናደርጋለን። እኔ ነኝ የምነዳው። እሺ እንዳትፈሩ። መጀመሪያ ላይ አይታችሁታል እንዴት ነው ፍሬን አረጋገጥ። እና አንዳንድ ጊዜ ከሰዎቻችሁ ጋር ይዘዋችሁ ከወጡ ማለት ነው እንደዚህ እረፍት ማድረግ ደስ ይላል። በቃ እኔ አልወጣም ብዬ ልቀር ነበረ ማለት እዛም ስራ ይሆናል አይደለ? ደብሮኝ ከዛ እንደገና ሳስበው ደግሞ አይ በወጣስ አየር ቀይሬ እመለሳለሁ ብዬ ወጣሁ። ግን መውጣቴ በቃ ደስ ነው ያለኝ። እንኳንም መጣሁ ነው ያልኩት። እና አንዳንድ ጊዜ አንወጣም ብለን እምቢ በምንል ሰዓት እራሳችንን የምንጎዳው። ብዙ የሚያደክሙ አሉ። በእርግጥ ውጭ ላይ የሚያደክሙ አሉ ምናምን ልጆች በተለይ ህፃናት ካሉ እነሱ ጋር ብቻ ነው። ግን ደግሞ በቃ ውጩ ደስ ይላል አጠቃላይ። እና ስለተከታተላችሁኝ በጣም አመሰግናለሁ የኔ ውዶች፣ እወዳችኋለሁ። ኑሩልኝ። አሁን በቃ እቃችንን አነሳስተን ወደ ቤታችን ልንሄድ ነው እና ምሽታችን ይሄን ይመስል ነበረ። መልካም ምሽት ብለናል። ቤተሰብ እንሁን። እና ውዶችዬ ቻው፣ በቃ ደህና እደሩ። እሺ፣ አመሰግናለሁ።